ሰላም ሰላም፣ ሰዲቅ ሰዲቅ አልባንጋሊ እንዴት ናቸው? አበባይቱ ቤተሰቦች ሁሉ ሰላም ነው? ሰብስክራይብ ላይክ እያደረጋችሁ አስተያየት መስጫው ደግሞ ኮሜንት አድርጉልኝ፣ መልሳለሁ፣ አስተያየት አስተካክላለሁ። እና ዛሬ የምንሰራው ፉል ነው። ፉል የባቄላ ፉል ማለት ነው። እና እንደዚህ አድርጌ ሽንኩርቴን እናቁላላለሁ። ከዛ ይች ትንሽዬ ነጭ ሽንኩርት ነች፣ አይበዛም ለፉል ወይም ዝም ብሎ ማድረግ ይቻላል። ግን ሳታበዙ ትንሽ ብታደርጉለት አሪፍ ነው። እና እንደዚህ አድርጌ ሽንኩርቴን ታቁላለሁት በኋላ ይህን ፉል ነው የሚጨምረው እኔ ማለት ነው። ውሃውን እደፋዋለሁ እንደዚህ እንደምታዩት ደፋና ከዛ ድግም ነው የደፋሁት። ይኸው ድግም ለቀለቁና ደፋሁት ማለት ነው። አይጣፍጥም፣ የቆየው ውሃ አይጣፍጥም ውስጥ የነበረው ማለት ነው። እና እንደዚህ አርጌ ጠፈፍ አርጌ ገለበጥኩት ተቁላላው ላይ ማለት ነው። አቁሌቱ ላይ ጨመርኩት። እዛ ብስል እስከሚል ድረስ አቁላለዋለሁኝ። ብስል እስከሚል ድረስ ማለት ነው። ያው በአንድ እጅ ስልክ ይዤ ነው ከይቅርታ ጋር እንደዚህ አርጌ ብስል አድርጌ አማስለዋለሁኝ። አለፍ አለፍ እያልኩ ነው የማማስለው። አሁን ቲማቲም ነች ትጨመራለች ወደዛ ማለት ነው። ግን መጀመሪያ ይሄ ብስል ማለት አለበት። ሽንኩርቱ በደንብ መሞት አለበት። እዛ ሳልሳ ጨምራለሁ። አሌን ይላል የኔ ሳልሳ አሊን። እዛ ይችን በትንሿ ሳይበዛ መብዛት የለበትም። ከለሩ ሁሉ አንዴ ሳልሳውን ነው መስሎ ዝም የሚለው በጣም ያስጠላል። ጣዕሙ ራሱ አይጣፍጥም። በትንሿ ስኳርም ስላለው ብቻውን መጠበስ አለበት ከፉል ጋር ማለት ነው። ከዛ እንደዚህ የተከተፈችውን ሳልሳው ተጠበሰ በኋላ ማረርም የለበትም። ተሎ ተሎ መመሰል አለበት። ሳልሳ ሲያረ ደግሞ ጥሩ አይመጣም። ጣፋጭ ማለት የቆየውን ሁሉ የሚያጠፋው ማለት ነው። እና እንደዚህ አርጌ ቲማቲሜን ማብሬ አብስያለሁ። እዚህ የጨመርኳት ቅመም ከሙን ፓውደር እንዴት እንደሚያጣፍጠው ከሙን ፓውደር፣ ፍልፍል አስወድ ፓውደር፣ ጨው ብቻ ነው የጨመርኩት። ሌላ አይጨመርበትም። ፍልፍል አስወድ፣ ከሙን፣ ጨው ብቻ። ሳልሳ ቲማቲም፣ ዘይት ዘይቶን ይሄ ነው የሚጨመረው። እዛ ይሄ ብስል ሲልልኝ በጣም ሽታ ሁሉ እንዴት እንደሚጣፍጥ ብታዩት። በጣም ውድድ አድርገው ነው የሚበሉት፣ አያተርፏትም። እና ይቺ እንደምታዩት ከለሩ ራሱ ቢጫ ነው የሆነ ቀይ አልሆነም፣ ያምራል። እዛ የፈላ ውሃ ጨመርኩበት ማለት ነው። የፈላ ውሃ ደግሞ እንዴት እንደሚጣፍጥ ምሳ እየሰራው ሳለ ለሩዝ የጣድኩት ውሃ ነው ይሄ። ከዛ አቋርጠው ትንሽ ቁርስ ስሬ ላይ ተለበይ ፉል ምናምን ብለውኝ ነው እንጂ ለዚህ ብዬ ያፈላሁት አይደለም። ውሃው ለፉል ብዬ አይደለም ያፈላሁት። ግን አጋጣሚው ጥሩ ነው፣ የፈላ ውሃ ይወዳል። ከዛ እንደዚህ አርጌ ወዲያውና ያደረስኩት ብታዩት 10 ደቂቃ አልጨረሰብኝም። እኔም ፈጠን ፈጠን ያልኩ ነኝ፣ አፋጠንኩት ማለት ነው። በምታዩት መልኩ እዛ ይሄ እየበሰለ ነው። ቀጠን ብሎ እንዲበስልልኝ ብዬ ባቄላው በደንብ ሲበስል ጣፍጣል። አንዳንዶቹ ደግሞ ሞክ ብሎ አንድየውን እልም እስከሚል ድረስ ፍጭት ስታረጊው ደስ ይላቸዋል። ግን እኔ እሱን አልወደውም። አንዳንዶች ደግሞ አንድየውን ክስር ሳይል ዝም ብሎ ቆጭ ቆጭ እንዳለ የሚፈልጉት አሉ። ግን እንደዚህ እንደምታዩት መካከለኛ አድርጎ ማብሰል ነው ጥሩ። በጣምም ሳይሞቅ በጣምም ጥሬ ሳይሆን። ይሄ ቀዝበራዬን ጨምርኩ። ቀዝበራ ደግሞ በጣም ያጣፍጠዋል። ኮኔደር ነው የሚባል በአማርኛ ኮኔንደር። ይሄ እንደዚህ አርጌ ብስል አረኩ። እንዲሁ ከለሩ ራሱ እንዴት እንደሚያምር ቢጫ ከለር። ኩርኩም አይጨመርበትም በነገራችን፣ ዘይት ነው የሚጨመር። ዘይት ደግሞ ይኸው ጨመርኩ ደግሜ የራሱ ላይ ማለት ነው። በጣም ነው የሚያጣፍጠው። ከወጣ በኋላ ራሱ ማድረግ ይቻላል። ዘይቱን በጣም ነው የሚያጣፍጠው። እንደዚህ አርጌ ቆንጆ አርጌ ያደረስኩት። እንደዚህ አርጌ ጫን ጫን አርጌ በጣም ቁጭ ቁጭ እንዳይል እንትኑ በጣምም ሳይሞክ በጣምም ጥሬ ሳይሆን እንደዚህ በምታዩት መልኩ ሞከክ አረግና እዛ እንደዚህ ያያችሁት እንዴት እንደሚያምር። ያው ራቅ ያለ ይመስለኛል ካሜራው። በአንድ እጄ ይዤ አይደል ማማስል ያለ። እንደውም ጎበዝ ነኝ እኔ የምላችሁ። አረ ምግብ መስራት ተማሩ። እውነት ይጠቅማችኋል እናንተ። አንደኛ ብዙ እንግልት የላችሁም። ሁለተኛ ደሞዙ አሪፍ ነው። ሶስተኛ ያከብሯችኋል መዳሞቻችሁ። እና ራሱ ስራ እንኳን ለመቀየር በጣም ቀላል ይሆንላችኋል። እናንተ አትንገላቱም። አንድ ቤት ቀይራለን ካላችሁ እድላችሁ ሰፊ ነው። ሌላ ቦታም ሄዳችሁ
ተሎ ትገባላችሁ በደህና ደሞዝ። እንደዚህ ላይ ዋለችን ቀዝበራ በተን እናረኩና እንደዚህ አርጌ ቀለል አርጌ ወሰድኩላቸው ማለት ነው። የሚበሉት በኮምዝ ልብላ ነው በማንኛውም ኩብዝ ይብሉት። እንደዚህ አርጌ ያደረስኩላቸው። ባይ ባይ። አደራ ግን ሰብስክራይብ አድርጉኝ እሺ ውዶች፣ ስወዳችሁ